ቀጥሎ ደግሞ የምናየው ለዚህ ቪዲዮ የመጨረሻ ፓርት የሚሆነው ብራንችስ እንደ ሰብ ፊልድስ ኦፍ ሳይኮሎጂ የሚለውን ይሆናል። ሳይኮሎጂ ስንት ብራንቾች አሉት ወይም ደግሞ ፊልዶች አሉት የሚለውን ነው። እዚህ ጋር ሃቭ ዩ ትራይድ ይላል፣ ሞክራችሁታል ይላል። እስቲ እንያቸው። the areas where psychologists join to work depend on the type of field of study they pursue in the university ማለት ሳይኮሎጂ ሲባል የሆነ አንድ ሳይኮሎጂ ተብሎ ተመርቆ ወደ ስራ እንደመግባት ሳይሆን ዩኒቨርሲቲ ላይ ፊልድ አሉት ማለት ብራንቾች አሉት። ከግቢ ከወጣን በኋላ ወይም ከዩኒቨርሲቲ ከወጣችሁ በኋላ በሳይኮሎጂ ትምህርት አንድ የተመረቀ ሰው የት የት ሊሰራ ይችላል የሚለውን የሚያስተምር ፓርት ነው። ይህ ፓርት ግን ምን ይላል? ዲፔንድ የሚሆነው በምንድን ነው? the type of field ነው፣ በመረጣችሁት ፊልድ ላይ ነው። accordingly psychology has become very diverse field that today that are different branches ሳይኮሎጂ አሁን ላይ በጣም የሰፋ ፊልድ ማለት በጣም ዳይቨርስ የሆነ ፊልድ ነው። that are different branch የተለያዩ ብራንቾች ያሉት ፊልድ ነው። which psychologists can choose to study የተለያዩ ሳይኮሎጂስቶች ለመማር የሚፈልጉት እንትን ነው ማለት ነው። የተለያየ ነው ያለው። below are some branch of psychology ደግሞ ከነዛ ውስጥ ሰም ናቸው። እነዚህ ማለት ሁሉንም አሁን የምናያቸው ፓርት ሳይኮሎጂካል ፊልዶች ወይም ሰብ ፊልዶች ሁሉንም ያጠቃልላሉ ማለት አይደለም። ይሄ ማለት ከነዛ ውስጥ የሆነ ያለ የሚባሉት ነው ማለት ነው። እነዚህ ምንድነው? ዲቨሎፕመንታል ሳይኮሎጂ፣ ፐርሰናሊቲ ሳይኮሎጂ፣ ሶሻል ሳይኮሎጂ፣ ክሮስ ካልቸራል ሳይኮሎጂ፣ ኢንዱስትሪያል ሳይኮሎጂ፣ ፎረንሲክ ሳይኮሎጂ፣ ኤዱኬሽናል ሳይኮሎጂ፣ ሄልዝ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ካውንስሊንግ ሳይኮሎጂ የሚባሉ ናቸው ማለት ነው። ዲቨሎፕመንታል ሳይኮሎጂ ያው ከሀሳቡ እንደምትረዱት የሆነ ዲቨሎፕመንት ላይ የሚሰራ ነገር ነው። ኢት ስተዲ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅስ ዛት አክሮስ ላይፍ ስፖን ማለት በቃ የፊዚካልም የአካላዊ የኮግኒቲቭ የአስተሳሰብ እንደ ሳይኮሎጂካል ቼንጅ ስለዛ የሚያጠና ፓርት ነው። ኢት አቴምፕት ቱ ኤግዛማይን ሜጀር ዲቨሎፕመንት ማይልስቶን ዛት ኦከር አት ዲፍረንት ስቴጅ የተለያዩ አሁን ለምሳሌ ሰው ልጅ ከዚህ ሲመጣ ከዚህ ዓመት እስከዚህ ዓመት እንደዚህ ያጋጥመዋል፣ ከዚህ ዓመት እስከዚህ ዓመት እንደዚህ አይነት የሚባል እድሜ ነው ምናምን የሚለውን ከፋፍሎ የሚያስተምር ወይም ደግሞ የሚያጠና ፓርት ዲቨሎፕመንታል ሳይኮሎጂ ይባላል ማለት ነው። ቀጣዩ ደግሞ ፐርሰናሊቲ ሳይኮሎጂ ነው። ኢት ፎከስስ ኦን ሪሌቲቭሊ ኢንዱሪንግ ትሬት ኤንድ ካራክተሪስቲክስ ኦፍ አን ኢንዲቪጁዋል ስለ ትሬት እንደ ካራክተሪስቲክስ ስለ ካራክተር የሚያጠና ነው ማለት ነው። ይሄ ፓርት ስለ አንድ ሰው ካራክተሪስቲክስ ኦፍ አን ኢንዲቪጁዋል የሚያጠና ነው። ፐርሰናሊቲ ሳይኮሎጂ ስተዲ ቶፒክ ሰች አስ ሰልፍ ኮንሰፕት ስለ ራስ ማወቅ ወይም ሰልፍ ኮንሰፕት የምንለው አግሬሽን፣ ሞራል ዲቨሎፕመንት ስለ እነዚህ ነው የሚያጠናው ማለት ነው። ሶሻል ሳይኮሎጂ ዲል ዊዝ ፒፕልስ ሶሻል ኢንተራክሽን ሪሌሽንሽፕ ሶሻል ፐርሴፕሽን እና አቲቲዩድ። ሶሻል ሳይኮሎጂ ቅድም ሶሾ ካልቸራል አፕሮች ላይ እንዳየ ነው ስለ ኢንተራክሽኑ ስለ ሪሌሽንሽፕ ምናምን የሚያጠና ፓርት ነው ማለት ነው ይሄ ፊልድ ኦፍ ስተዲ። ክሮስ ካልቸራል ሳይኮሎጂ ኤግዛማይን ዘ ሮል ኦፍ ካልቸር አንደርስታንዲንግ ዘ ቢሄቪየር። ክሮስ ካልቸራል ማለት ካልቸራችን ቢሄቪየርን እንዴት አንደርስታንድ ያደርጋል፣ ቶትን ኢሞሽንን እንዴት አንደርስታንድ ያደርጋል የሚለውን የሚያጠና የሳይኮሎጂ ፊልድ ነው። ኢት ኮምፔር ኔቸር ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፍረንት ካልቸር የሳይኮሎጂካል ፕሮሰስን በተለያዩ ካልቸሮች ኔቸሩን እንዴት እንደሆነ ያጠናሉ። ዊዝን ኤ ስፔሻል ኢንተረስት ኢን ዌዘር ኦር ኖት ሳይኮሎጂካል ፊኖሜና አር ዩኒቨርሳል ኦር ካልቸራል ስፔሲፊክ። ኢንዱስትሪያል ሳይኮሎጂ applies psychological principle in industries and organization to increase productivity of an organization። ይሄ ለኢንዱስትሪዎች ነው ማለት አንድ ኢንዱስትሪ ላይ ምን ይጎለዋል? ኢንዱስትሪ ሲባል ትንሽም ይሁን ትልቅ ብቻ ሰራተኞቹ
ላይ የሚደረግ ሳይኮሎጂ ስለነዛ የሚያጠና ለምሳሌ ይሄ የምክር አገልግሎት ለኢንዱስትሪ ሰራተኞች ምናምን የሚሰጡ ሰዎች አሉ አይደል? እንደነሱ አይነቶች የሆነ ኢንዱስትሪ ላይ ያለው ችግር ምንድን ነው የሚለውን አይተው ሰራተኞቹ ችግር ይሁን የምን ችግር እንደሆነ አይተው የሚሰራ ኢንዱስትሪያል ሳይኮሎጂ ይባላል ማለት ነው። ፎሬንሲክ ሳይኮሎጂ ያው ፎሬንሲክ በታችን እንደምናውቀው ስለ ሌጋል ሲስተም ላይ ነው። ፖሊስ ቴስቲሞኒ ምናምን እንደዚህ አነጋግረው ሳይኮሎጂስት የሆኑና የሰው ጭንቅላት ማለት ያንን ሰውዬ ያነጋግሩትና ቢሄቨሩን ተረድተው የሰራውን ነገር እንዲያወጣ ወይም ደግሞ እንዲናገር የሚያደርግ ለወንጀል ምናምን ስራ ላይ የሚጠቅም ሳይኮሎጂ ፊልድ ነው ማለት ነው። ኤዱኬሽናል ሳይኮሎጂ ኮንሰርን ዊዝ አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕል እንደ ቲዮሪ ቱ ኢምፕሩቪንግ ኤዱኬሽናል ፕሮሰስ የሳይኮሎጂን አፕሊኬሽኖች ወደ ኤዱኬሽናል ፕሮሰስ ላይ እንከተዋለን። ወደ ካሪክለም ወይም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚ በመክተት ኢምፕሩቪንግ ኤዱኬሽናል ፕሮሰሱን ማሳደግ ላይ ነው የሚሰራው ማለት ነው ኤዱኬሽናል ሳይኮሎጂ። ከዛ ሄልዝ ሳይኮሎጂ አለ። አፕላይ ሳይኮሎጂካል ፕሪንሲፕል ቱ ፕሪቨንት እንደ ትሪትመንት ኦፍ ፊዚካል ኢልነስ እንደ ዲሲዝ ሳይኮሎጂካል የሆኑ እንትኖችን ፕሪንሲፕሎችን ይጠቀማል። ምንን? ፊዚካል ኢልነስ እና ዲዚዝን ለመከላከል ማለት ነው። እና ለማከምም ሳይኮሎጂካል የሆኑ እንትኖችን ይጠቀማል። ክሊኒካል ሳይኮሎጂ ክሊኒካል አስ ኤ ፊልድ ዛት አፕላይስ ሳይኮሎጂካል ፕሪንሲፕል ቱ ዘ ፕሪቨንቴሽን ዲያግኖሲስ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ይሄ በሳይኮሎጂካል ዲስኦርደር ላይ ነው ክሊኒካል ሳይኮሎጂ የሚሰራው ማለት የሳይኮሎጂካል ህመም ያለባቸው። ይሄ ግን ፊዚካል ኢልነስ እና ዲዚዝ ላይ ነው ሳይኮሎጂካል። ይሄ እንዳይምታታባችሁ ሄልዝ ሳይኮሎጂ ስለ ፊዚካል ኢልነስ እንደ ዲዚዝ አካላዊ ህመምና በሽታዎችን ለመከላከል ሳይኮሎጂካል ፕሪንሲፕልን የሚያካትት ነው። ክሊኒካል ሳይኮሎጂ ደግሞ ምንድነው? ስለምንድን ነው የሚያጠናው? አፕላይ ያደርጋል ፕሪንሲፕል ኦፍ ሳይኮሎጂን ቱ ፕሪቨንት እንደ ዲያግኖስ ዘ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር እንዲኖር ምን ያደርጋል ማለት ነው? አፕላይ ያደርጋል። ካውንስሊንግ ሳይኮሎጂ የመጨረሻው ካውንስሊንግ ሳይኮሎጂ ያው ካውንስል ማለት ካውንስለሮች ነው። ዋን ቱ ዋን ሜንቶርሺፕ ዋን ቱ ዋን እንትን እንደሚሰጡት ማለት ነው። ኢዝ ኤ ፊልድ ሃቪንግ ዘ ሰም ኮንሰርን አስ ኤ ክሊኒካል ሳይኮሎጂ በት ሄልፕስ ኢንዲቪጁዋል ዊዝ ሌስ ሰቨር ፕሮብሌም ዛት ዞዝ ትሪትድ ባይ ክሊኒካል ሳይኮሎጂ። ኢዝ ፊልድ ሃቪንግ ዘ ሰም ኮንሰርን አስ ክሊኒካል ከክሊኒካል ሳይኮሎጂ ጋር ዘ ሴም ኮንሰርን ነው ያለው። ይህም ሳይኮሎጂካል ዲስኦርደር እንመቀመው ይህም ሳይኮሎጂካል ዲስኦርደር ነው የሚያገናኘው። በት ሄልፕስ ኢንዲቪዥዋል ዊዝ ሌስ ሰቨር ፕሮብሌም በትናንሽ ፕሮብሌሞች ላይ ይረዱታል። ይሄንን ዛን ዞዝ ትሪትድ ባይ ክሊኒካል ሳይኮሎጂስት ከክሊኒካል ሳይኮሎጂስት ማከም ከሚችሉት ትንሽ ሻል ባለ መንገድ ይሄኛው ይረዳል ማለት ነው። ለዛሬ የያዝነው ቪዲዮ ይህን ይመስላል። ቀጣይ ከስር እንደምታዩት ሪሰርች ሜትድ ኢን ሳይኮሎጂ የሚለውን እናያለን። እንዴት ሪሰርች ሜትድ እንደምንሰራ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የጎደለ ያነሰ ኦር ተመልሼ እዚኛው ቪዲዮ ላይ አለፍኩ የምትሉት ነገር ካለ ተመልሼ ቪዲዮን እንድሰራ ሀሳብ አስተያየታችሁን ጻፉልኝ። ሌላ ቪዲዮዎችም ብዙ ቴክኖሎጂካልም ስለ ቴክ እና ስለ ፍሬሽማን ኦር ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነር፣ ኢንፎርሜሽን ሳይንስ፣ ኢንፎርሜሽን ሲስተም ምናምን የመግባት እቅድ ያላችሁ ከሆናችሁ የዩቲዩብ ቻናል ይጠቅማችኋል እና ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ እና ደግሞ ቪዲዮ ስንሰራ እንዲመጣላችሁ የደውል ምልክቷን ተጫኑ። ቀጣይ ስለ ሪሰርች ሜትድ ኢን ሳይኮሎጂ እንዴት ነው በሳይኮሎጂ ሪሰርች ማድረግ የምንችለው፣ አንድ ሰው ሳይኮሎጂስት ሆኖ ሪሰርች ማድረግ ከፈለገ በምን አይነት ሜትድ ነው መስራት የሚችለው የሚለውን እናያለን። ይመቻችሁ።